መጽሐፍ ቅዱስ ላይ ስንነጋገር ማቴዎስ ወንጌል ምዕራፍ 2 መጨረሻ ላይ በነቢያት እንደተጻፈ ኢየሱስ ክርስቶስ ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል። አሳየኝ የቶቹ ነቢያት ናቸው የጻፉት የሚለውን ተጠይቀዋል። መልስ የለውም። ይሁዳ በምዕራፍ 1 ቁጥር 14 ላይ ከአዳም ሰባተኛ ትውልድ የሆነ ሄኖክ ክርስቶስ እልፍ አላፋት ከሆኑት መላእክት ጋር ይመጣል ብሎ ትንቢት ተናገረ ይላል። ሄኖክ የተናገረው ትንቢት የት ነው በለው። መልስ የለውም። አዳምና ሔዋን አቤልና ቃየልን ወለዱ ይላል። ቃየል አቤልን ገደለው ይላል። ከዛ በኋላ ሚስት አገባ ይላል። ከየት መጣቻች ሚስት ብለህ ጠይቀው። ፕሮቴስታንት 0% በዚህ ጥያቄ ከየት ያመጣዋል ካለ ይንገሩኝ። አሁን ይሄ ነው ብለው መልስ ይስጡኝ ካሉ ወዴት ሊሄዱ ነው? ስክሪፕቸር ፕላስ ትራዲሽን ላይ ሊሄዱ ነው። ሶላ ስክሪፕቹራ የሚለው ሊያፈርሱት ነው። ሶላ ስክሪፕቹራ ማለት ስክሪፕቸር አልዶን ነው። ያን ይዘው ነው ገድሉ ምንም አልቀበልም የሚሉት። የኛ መቀበል ነው ከላይ ያሉት አባቶቻቸው ድሮ የነገሯቸውን አውሮፓውያኑ የሚሰጧቸው ነው። አየህ፣ ስለዚህ ገድልና ድርሳን የማይጠቀሰው ለማያምኑ ሰዎች ነው። ገድልና ድርሳንም ስንክሳርም ቢሆን ይጠቀሳል። ሁሉም ይጠቀሳል። መልኩ ይጠቀሳል። ሌላ ቀርቶ ይጠቀሳል። ስለዚህ በዛ መልክ ነው ያየሁትና ገድልና ድርሳን ለማያምነው ሰው አይደለም፣ ለሚያምነው ግን ይጠቀሳል። ሁሉም ያስተካከሉ ይመስለኛል። ይሄን አባባል ትምህርት ሰጥቼበታለሁ እኔ።